የደም ግፊት ክንድ ላይ በለካ ነው ውጤት መሰረት ስለሆነ አለብህ የለብህም የምንለው በጥንቃቄ መለካት ተገቢ ነው። እነዚህ ጥንቃቄዎች ምንድን ናቸው? አንደኛ ታካሚው የደም ግፊቱን ሲለካ መቀመጥ ያለበት ወንበር ላይ ነው። ጀርባውን ተደግፎ ሁለት እግሮቹ መሬት ላይ ነክተው መቀመጥ አለበት። እግርን አደራርቦ መለካት ወይ ደግሞ ተኝቶ መለካት ውጤቱን ያበላሽብናል። ሁለተኛው ቡና፣ ሲጋራ፣ የአካል ብቃት እንቅስቃሴ ከመለካታችን ቢያንስ ከ30 ደቂቃ ጀምሮ ማቆም አለብን። ይሄ ምንድነው? እነዚህ ነገሮች የልብ ምታችንን የሚጨምሩ ነገሮች ናቸው። ለምሳሌ ታካሚው ረጅም ርቀት ተራምዶ ወይ ለቀጠሮ ቸኩሎ ቢመጣ የልብ ምቱ ከፍ ስለሚል ወንበር ላይ ተቀምጦ ለ30 ደቂቃ ማረፍ መቻል አለበት ከመለካቱ በፊት። ሶስተኛው በሚለካበት ሰዓት ታካሚውም ሆነ የሚለካው ባለሙያ ማውራት ተገቢ አይደለም። አራተኛ ታካሚው በሚለካበት ሰዓት የሚለካበትን ክንዱን ልብሱን ማውለቅ አለበት። ሰፋ ያለ ቲሸርት ለብሶ መምጣት ተገቢ ነው እንጂ ልብሳችንን ጠቅልለን እዚህ ጋር ክንዳችን ላይ አድርገን መለካት ውጤቱን ያበላሽብናል። አምስተኛ የምንለካበት መሳሪያ በትክክል እንደሚለካ መረጋገጥ መቻል አለበት። ቤት የምንለካው ከሆነ መሳሪያውን ወደ ክሊኒክ አምጥተን ዶክተሩ ጋር ቼክ ማስደረግ ይኖርብናል። ክሊኒክ የምንጠቀምበት መሳሪያ ከሆነ ደግሞ በአመት 2 ቼክ መደረግ አለበት በትክክል እንደሚሰራ። እዛም ደግሞ የቢፒ ካፉ ሳይዝ ስሞል፣ ሚዲየም እና ላርጅ ሳይዝ አሉ። እነዚህም ለኛ የሚሆነውን መጠቀም መቻል አለብን። ለምሳሌ ወፈር ያለ ሰው ላይ ስሞል ሳይዝ ቢፒ ካፍ የምንጠቀም ከሆነ ውጤቱን ከፍ ያደርግብናል። ቀጠን ያለ ሰው ጋር ደግሞ ላርጀር ሳይዝ ቢፒ ካፍ የምንጠቀም ከሆነ ውጤቱን ያወርድብናል። የሚመረመረው ታካሚ የሚመረመረው ለመጀመሪያ ጊዜ ከሆነ ወይም እዛ ክሊኒክ ላይ የመጀመሪያው ከሆነ በቀኝም በግራም ክንዱ ላይ መመርመር ይኖርበታል። ከዛም ከፍ ያለውን ወስደን የሚቀጥሉትን ምርመራዎች በዛው ክንድ ላይ መመርመር ይኖርብናል ማለት ነው። የደም ግፊት አለብህ ወይም የለብህም ብለን ለመወሰን ተደጋጋሚ ልኬቶች ያስፈልጉናል። የነዚህንም ልኬቶች አማካኝ ውጤት ነው ወስደን የምንወስነው ማለት ነው። በተጨማሪም ታካሚው ከጤና ጣቢያ ውጪ ባሉ አካባቢዎች መመርመር መቻል አለበት። ለምሳሌ ቤቱ መመርመር መቻል አለበት። ይሄም የሚሆነው ለምንድን ነው? አንዳንድ ሰዎች ወደ ጤና ጣቢያ ሲመጡ የደም ግፊታቸው ከ130 በ80 በላይ የሆነና የደም ግፊት ያለባቸው ይመስላሉ። ነገር ግን ቤታቸው ሲሄዱ ኖርማል የደም ግፊት ይሆናል። እነዚህ ሰዎች ዋይት ኮት ሃይፐርቴንሽን የሚባል ያለባቸው ናቸው። ወደ ጤና ጣቢያ በሚመጡበት ሰዓት ፍራቻ፣ በመደንገጥ፣ በጭንቀት የልብ ምታቸው ከፍ ስለሚል የግፊት መጠኑን ከፍ ይላል።